የጀመርኩት ደግሞ እኛ ደካማውን ሁላ እኛ እንደግፈዋለን ብለን አይደለም፣ እናስተምራቸው ነው። ስናስተምራቸው የቀበሌውን ደካማ ቀበሌው እየደገፈ ቢሄድ ከቀበሌው ውስጥ ስንት ደካማ ናቸው የሚኖሩት? የቀበሌው ህዝብ ስንት ነው የሚሆነው? ደካሞቹ ትንሽ ነው የሚሆኑት። የቀበሌውን ደካማ ቀበሌው እየደገፈው ቢሄድ 50 ሎሜ ለ50 ሰው ጌጥ ይሆናል፣ ለአንድ ሰው ሸክም ይሆናል ነው። ለአንድ ሰው ሸክም የሆነውን ደካማ ሁላችን ተባብረን ብንረዳ ቀላል ጌጥ ይሆናል ለማለት ፈልጌ ነውና ለየቀበሌው እያደረስ ሙሉ አገራችን እንደዚህ እንዲሆን ታላየ አይማርም፣ ካልሰማ አይጠይቅም፣ ታልጠየቀ አይማርም ለማለት ነውና እኔ እንደዚህ እንዲሆን ነው እንጂ እኛ ብቻ ድካመን ደክመን እናወጣዋለን ብዬ አይደለም፣ እናስተምር ነው። በቀላሉ ሲሆንም ነው ድጋፉ ትክክለኛ የሚመጣው። ተደመርነው ተችግሩ እንትኑ ይበዛል ነው። በቀላሉ የቀበሌውን ቢያነሳው ቀላል ነው የሚሆኑት፣ ጥቂት ነው የሚሆኑት እና ደካማ የሚባል የለም። ስለዚህ ለማኝም ይቆማል ማለት ነው። ሲደክመው ከደረስክለት ለማኝ ምን ብሎ ይለምናል? ልመናንም ማጥፋት አለብን በዚያው ተከትሎ የሚል ጥያቄ ነው ያለኝ እኔ። በደካማ መርዳት ብቻ አይደለም የሚለምኑ ሰዎች ተምር ቸግሯቸው ከሆነ እኛ እያለን እንደሱ ልመና እንዴት ይሄዳሉ? እንድረስላቸው፣ ተደረስንላቸው ልመና አይገቡም። ይሄ ተሆነ ደግሞ በአገር ላይ እንደዚህ እየሆነ ከሄደ በቀበሌው እየዳነ ከሄደ ልመና የሚባል ተመሬት ይጠፋል።